አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የሶፊያ ዩቱብ ቻናል ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? ደህና ነኝ አልሐምዱሊላህ ረቢል ዓለሚን። እኔ ደህና ነኝ አልሐምዱሊላህ። ውድ ቤተሰቦቼ እንዴት ናችሁ? ታዲያ ሰላም ናችሁ ወይ? በያላችሁበት በዓለም ዳርቻ ያላችሁ የአላህ ረህመትና እዝነት አይለያችሁ ማለት ነው። ውድ የሀገሬ ልጆች ሀገራችንንም አላህ ሰላሙን አላህ ይመልስልን ያ ረብ። በስደትም ያለን ከስደት አላህ ያውጣን። ርዝቃችንን በሀገራችን ላይ ያለ ያደርግልን ማለት ነው። ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማለት ነው ውዶቼ እንደታበረታቱኝ በአክብሮት ጠይቃችኋለሁ ማለት ነው። ውድ ቤተሰቦቼ እንግዲህ አሁን ያው ቁርስ ልበላ ነው እንብላ ልላችሁ ነው ማለት ነው ውዶቼ። የውዝ ጋር ሻይ አለ፣ ሻይ ማለት ነው እንትን በካሳ ወይም በብርጭቆ ነው እንትን ያልኩትኝ ማለት ነው። እዚህ ጋር ደግሞ ቀዝቃዛ አለ እና ቁርስ እንብላ ማለት ነው ውዶቼ። ያው በስደት ያላችሁ እህቶቼ ያው እንጀራ ያምራችኋል፣ እንጀራ ያምረናልና ታቋቂን ነው ወይ እንዳትል በነገራችን ላይ ማለት ነው። ያው ስንት አለን እንጀራ የሚያምረን ምናምን ነገር። እኔ በነገራችን ላይ እነሱ ብዙ ምናምን አይበለኝም እና እንደዛ ነው ማለት ነው። ውድ ቤተሰቦቼ ቁርስ እንብላላችኋለሁ ማለት ነው። ሀባይ ላይክ ሸር እያደረጋችሁ እንድታበረታቱ በአክብሮት ጠይቃችኋለሁ ማለት ነው። ውድ ቤተሰቦቼ እና ይሄንን ይመስላል። እንትን በብርጭቆ ነው እንትን ያልኩት ብያችኋለሁ። ሻውን እንትን ቀጠፉን ወይም ሻይ ቅጠሉን ማለት ነው ውስጥ ነው የከተትኩት። እንትን ይሄንን እንትን ቆርጬ ቅጠሉን ቆርጬ ማለት ነው ውስጥ ነው እንትን ያልኩት ማለት ነው። ብዙ ጊዜ ሻይ ቀይ ሻይ ብዙውን ጊዜ እንትን አልልም ማለት ነው። እና ይሄንን ይመስላል ማለት ነው። ኑ አብረን ቁርስ እንብላ፣ ተፈደሉ። ቤታችን ክፍት ነው እላችኋለሁ። ሰምታችኋል ማለት ነው ውድ ቤተሰቦች እና ቤተሰቦቼ ላይክ ሸር እያደረጋችሁ ማለት ነው። ላይክ ማድረጋችሁን እንዳትረሱ። ላይክ እያደረጋችሁ አበረታቱኝ እያልኩኝ በአክብሮት እጠይቃችኋለሁ። ውድ የሀገሬ ልጆች በያላችሁበት የአላህ ረህመትና እዝነት አይለያችሁ ማለት ነው። ዛሬ ቁርስ ከኔ ጋር ናችሁ እንብላ እላችኋለሁ ማለት ነው። ሀባይብ ምን ይመስላችኋል? ጋብርሳችሁ እንዴ ጋብርሳችሁ እንብላ። እና እንብላ እላችኋለሁ ማለት ነው። ወደጅ ከኔ ጋር ቁርስ እንብላ ማለት ነው። ሀባይብ ላይክ ሸር እያደረጋችሁ ላይክ ሸር ሰብስክራይብ ማድረጋችሁን እንዳትረሱ ውድ ሀገሬ ልጆች ማለት ነው። በዛ አጋጣሚ የምላችሁ ነገር ማለት ነው ውድ ሀገሬ ልጆች ያኔ ስንደማመር ማለት ነው ሰብስክራይብ ስንደራረግ ምን አለ መሰላችሁ ቪዲዮ ያለውን ቪዲዮ ኦኬ በስርዓት እያየን ኮመንት የምናደርግ ላይክም ሰብስክራይብም እያደረግ ማለት ነው ቪዲዮውን በስርዓት ማየት አለብን። ግብት ብለን ሰብስክራይብ አድርገን ወደ አሁኑ ወጥቶ ምንት ሆነ ሰብስክራይብ ያነሳብናል። ወደ ላይ ከፍ የምንል ከሆነ ዝቅዝቅ ነው የምንሄደው ማለት ነው። እና በቅንነት አንድ ሰው ለራሱ ብሎ መልካም ነገር ነው የሚሰራው እና እዛ ሰው ቤት ሄዶ ያንን ያለውን የለቀቀውን ቪዲዮ በስርዓት አይቶ
ነው በስራ ስርዓት ታይቶ ነው እንትን የሚደረገው እንጂ ግብት ብሎ ወዲያውኑ ውጥት አይባልም። ለእነሱም ጥሩ አይደለም፣ ለእኛም ጥሩ አይደለም ማለት ነው። እና ለምናደርገው ነገር በቅንነት በመልካምነት ብናደርግ ብዬ ባይነኝ ማለት ነው ሀባይብ። እና ይህንን ይመስላል። ስንደማመር ስትደማመሩ ሰብስክራይብ ስታደርጉ ላይክ ስታደርጉ ወዲያውኑ ገብታችሁ ላይክ ወይም ሰብስክራይብ አድርጋችሁ አይደለም ውጥት የሚባለው ማለት ነው ውዶች። እና ይህንን ይመስላላችኋለሁ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱን። እርስ በራሳችን ተተገዳደፍን አሰብንበት እንደርሳለን ማለት ነው ውዶች። እና ይህንን ይመስላል ውድ ሀገሬ ልጆች፣ በያላችሁበት ያለ ረህመትና እዝነት አይለያችሁ ማለት ነው። እና ውዶች ስለነበረን ቆይታ እጅግ በጣም አመሰግናለሁ ማለት ነው። ላይክ ሼር እያደረጋችሁ ላይክ ማድረጋችሁን አትርሱ ማለት ነው ውድ የሀገሬ ልጆች ማለት ነው። እና ይህንን ይመስላል። እና ስንደማመር ቶሎ አትውጡ ሀባይብ፣ ሰብስክራይብ እየነሳብን ነው። እና በቅንነት በመልካምነት ነው ያንን ሰው እንትን ማለት ያለባችሁ እንደራሳችሁ ማለት። አንድ ሰው ለራሱ የማይወደውን ነገር ለራሱ የማያደርገውን ነገር ለሰው ማድረግ ለሰው እንትን ማለት ጥሩ አይደለም ማለት ነው። እና እንደ ራሳችን አድርገን ብናይ ለራሳችን የምንፈልገውን አይነት ለራሳችን የምንመኘውን አይነት ነው ለሰው ማድረግ ያለብን ማለት ነው። ግን እኛ ያልፈለግነውን እኛ ያልወደድነውን ነገር ለሰው እንትን ማለት ጥሩ አይደለም፣ በአላህም ላይ ተወዳጅ አይደለም ማለት ነው ሀባይብ። እና ውድ የሀገሬ ልጆች ማለት ነው ይህንን ይመስላል። ቪዲዮ እያያችሁ ሰብስክራይብ ላይክ ሼር እያደረግን እርስ በራሳችን እንተባበር ለማለት ያክል ማለት ነው ውድ ሀገሬ ልጆች። ስለነበረን ቆይታ እጅግ በጣም አመሰግናለሁ። ላይክ ሼር እያደረጋችሁ መልካም ውሎ ብያለሁ ሀባይብ። ሰላም አለይኩም።